ሰላም ሰላም የቦርከና ትሬዲንግ ፋሚሊዎች እንደምን አላችሁ? ትንሽ ተጠፋፍተናል ለአንድ ለሁለት ሳምንት ማርኬቱ እንደምፈልገው እየሄደልኝ አልነበረም። እኔም አንዳንድ የምሰራቸው ስራዎች ስለነበሩ ትንሽ ቢዚ ነበርኩኝ። አብዛኞቹ ፕሪዲክት ያደረግናቸው ነገሮች እንግዲህ ተከታትላችሁ ከሆነ ብዙዎቹ they were right ዩሮ ጂቢፒ እና ኤንዜዲ ጋር ነበር ላስት ታይም አናላይዝ ያደረግነው። ከዛ ውጭ ኢንዲሲስ ማርኬቶቹ ናስ 100 ዩኤስ 100 እንዲሁም ደግሞ ቢትኮይንም ያው የነበረኝን አይነት አይዲያ ለምን እንደሆነ ምናምን እንዴት እንዳሰብኩኝ ምናምን አስረድቻችሁ ነበር በባለፈው ቪዲዮ። እንዳያችሁት እንግዲህ በጣም ቡሊሽ ነው። እዚህ አካባቢ ነበረ አክቹዋሊ እኛ እንትን ስንል ተመልሳችሁ ማየት ትችላላችሁ። ዚስ ሆል ሙቭ ከመምጣቱ በፊት ነበረ ቡሊሽ እንደነበር እንትን ያልነው። ቪኤስ 500ም እንደዛው ቢትኮይንም እንደዛው ቢትኮይንም ሪስክ አሴት ነው ምናምን ምንም ጥያቄ የለውም። እዚህ አካባቢ ነበርን እኛ እንትን ስንል ፕሬዲክት ስናደርግ እንዳያችሁት እንግዲህ በጣም ቡሊሽ ነው ማለት ነው። ዩሮ ጂቢፒም ሌላኛው ፔር ነበረ ፕሬዲክት ያደረግነው። ይሄኛው አናሊሲሱ ራሱ እዚሁ አለ ምንም እንትን አላልንም። ያኔ ነበር ታስታውስ ከሆነ ቪዲዮ ላይ እንዴት እንደሚወርድ ምናምን ያየነው። እሱንም ልክ ነን። ግን ለምንድን ነው ትሬድ ያልገባው ካላችሁኝ ዳይሬክሽኑን ማወቅ ማለት ትሬድ መግባት ማለት አይደለም። ምክንያቱም ኢንትሪ ሪኳየርመንት ደግሞ ይኖረናል እንደምታውቁት እና ኢንትሪ ሪኳየርመንቶቼ አልተሟሉልኝም። ለምሳሌ ዩሮ ጂቢፒ ላይ አይ ዋዝ ኤክስፔክቲንግ ሪትሬስመንት አትሊስት ቱ ዘ 50% ኦፍ ዘ ፊቦናቺ ማለት ነው። ግን ምንም አይነት 50% ላይ ሳይደርስ ነው ወደታች የተመለሰው። ስለዚህ ጉድ ላክ ብዬው ትቼዋለሁ ማለት ነው። ትሬድ አልገባውም። አሁን ያለኝ ነገር ምንድነው? ዩሮ ጂቢፒ ላይ እዚህ ጋር ሴል አልገባም። አሁን ያለበት ፖዚሽን ላይ ሴል አልገባም። በጣም ዲስካውንት ውስጥ ነው ያለው አኮርዲንግ ቱ ዚስ ሬንጅ ማለት ነው። ኦቨርኦል ካያችሁት በጣም ፕሪሚየም ላይ ነው ዊክሊ ምናምን ታይም ፍሬም። ግን ኦን ዲስ ታይም ፍሬም ወይም ፎር ሾርት ተርም ትሬዲንግ ኢቭን ፎር ስዊንግ ትሬዲንግ ትንሽ ፕራይሱ የቢግ ዲስካውንት ነው ቱ ሴል ማለት ነው። ስለዚህ ምንድነው የማደርገው? ይሄኛውን ፊቦናቺ ሌቭሉን አሁን አዲስ የተፈጠረውን ትሬዲንግ ሬንጅ ላይ አድርጌ አትሊስት ወደ 50 ወይም 61% ሪትሬስመንት እንዲመጣ እጠብቃለሁ ማለት ነው። እዚህ ጋር እንደምታዩት ማለት ነው ወደ 61% እዚህ ጋር እንኳን የሚመለስ አይመስልም። ወደዚህኛው ሌቭል ላይ መጥቶ ከመጣ በኋላ ጀስት ሴል መግባት ሳይሆን ቀጥታ ትንሽ ሎው ከፈጠረ በኋላ በስቶፕ ኦርደር በሴል ስቶፕ ኦርደር ነው የሚገባው። ብሬክ ሲያደርገው ፓርቲሲፔት ለማድረግ አስባለሁ ማለት ነው። ሁለተኛው ማርኬት ያየነው ደግሞ ኤንዜዲዲ ካድ ነበረ። ኤንዜዲዲ ካድም ዌር ቤሪሽ ነበርን። ግን ምን ነበር ያልኳችሁ መሰላችሁ? እዚህ ቪዲዮ ላይ ራሱ እንትኑ ላይ አናሊሲስ ባለፈው የሰራንባቸው አናሊሲሶች አሉ እንደምታዩት እና እዚህ ጋር ሲደርስ እኔ እዚህ ጋር የሚመለስ አይመስለኝም ያልኳችሁ ነበር። ምክንያቱም ኢንዲኬተሮች ገና ታች ናቸው። ኦኬ ማለት ሲግናል እየሰጡኝ አይደለም መመለሻ ሲግናል ማለት ነው። እንዳያችሁት እዚህም ላይ አናሊሲሱ ላይ እንደምታዩት ትንሽ ወደ ላይ ሊመጣ ይችላል የሚል አይነት ሀሳብ ነበረኝ። እንዳልነውም ወደ ላይ መጥቷል። ግን ስቲል ሲግናል አላገኘውም ከሲስተሜ ማለት ነው። ይሄ ማርኬት ይመለሳል እያለኝ አይደለም ትሬዲንግ ሲስተሜን የምጠቀመው። እንደውም ትንሽ ወደ ላይ እንደሚቀጥል ነው ያለኝ ነገር ማለት ነው። እና ወደ 78% ሪትሬስመንት ሌቭል ይመጣል ባይ ነኝ እኔ አሁን ኤንዜዲዲ ካድ ፎር ዘ ካሚንግ ፊው ዊክስ ፕሮባብሊ ኢቭን መንዝስ አይ ዶንት ኖ እንግዲህ ያው ሬንጅ ካረገ ኩድ ቴክ ኢቭን መንዝስ። ግን ለጊዜው ኤንዜዲዲ ካድ ቡሊሽ ነው ይቆያል የሚል ሀሳብ ነው ያለኝ። እነዚህ ሃዮች ዜል ፕሮባብሊ ቢ ቴክን አውት ወደዚህ ይመጣል ብዬ ነው የማስበው እዚህ አካባቢ ማለት ነው። እና ይሄ ነው ያለው ነገር። እስኪ ሬክታንግል እናድርግበትና እናሱ ያው እዚህ ጋር ይመጣል ባይ ነኝ ኤንዜዲዲ ካድ። ሌላ ዩኤስዲ ካድ ትንሽ አሁን ሪትሬስ የሚያደርግ ይመስለኛል። እኛ እዚህ ጋር ነበረ ሴል ስንል የነበረው ታስታውስ ከሆነ እንደውም ቶሎ ወጥቼ ምናምን አስቡት ይሄን ሁሉ ሙቭ ማለት ነው። ኦልሞስት ስንት ፒፕስ ሙቭ መሰላችሁ የመጣው እኛ ካልን በኋላ? ኦልሞስት ወደ 645 ፒፕስ ነው የመጣው። not even like lying you can literally see the video ወደ ኋላ ሄዳችሁ ማለት ነው።
EuroGBP by the way you will see like after a few weeks ልክ እንደዚህ ተመልሰን ስንመጣ ታዩታላችሁ። በጣም እንትን ይላል። ወደዚህ ፑል ባክ ካደረገ በኋላ ወደዚህ አካባቢ ከመጣ we will have like 400 ምናምን ፒፕስ ሙቭ ይኖረናል። እርግጠኛ ሆኜ ነው። ያው እርግጠኛ መሆን አይቻልም ትሬዲንግ ላይ ግን ሞስት ላይክሊ እንደዛ የመሆን እድሉ በጣም ከፍተኛ ነው። ለምን ካላችሁኝ በቃ አንዳንድ ኤክስፔሪየንስ የሚያስተምራችኋል መሰለኝ። ላይክ ማለት ይህ ማርኬት ላይክ ወደዚህ መጥቶ ወደ ላይ ምናምን የሚሄድበት ምንም አይነት ሪዝን የለውም። በቃ ገብቷችኋል። ይሄ ፎሎዊንግ ሎወር ለሆነ ቬሪ ሃየር ታይም ፍሬም ይሄ መንዝሊ ታይም ፍሬም ነው ባይዘው እና እነዚህ ረጅም ጊዜ የሚቆዩ ማለት በጣም ትልቅ ታይም ፍሬሞች ላይ የሚፈጠሩ እንትኖች ትሬንዶች ሰስቴይንድ የመሆን እድላቸው በጣም ከፍተኛ ነው። ላይክ ብሬክ የመሆን እድላቸው በጣም ቬሪ ቬሪ ሎው ነው እና ለዛ ነው እንትን የምለው ብዙ ጊዜ የኤክስፔሪየንስም ቲች ያደርጋችኋል። የምጠቀመው ሲስተም አለኝ አይወንት ላይ ግን ሞስትሊ ፍሮም ኤክስፔሪየንስ የሚመጣ ነገር ይመስለኛል። ቢያዝ ምናምን የሚባለው ነገር ማለት ነው። እና እንደምታዩት አሁን ይሄኛውን ትሬዲንግ ሬንጅ ራሱ መጠቀም ትችላላችሁ። ምክንያቱም ብሬክ አልተደረገም። ይሄኛው ብሬክ አላደረገውም። ይሄኛውን ሎ ይሄኛው አሁን ያለንበት ትሬዲንግ ሬንጅ በዚህ እና በዚህ መካከል ነው ያለው እና ማርኬቱ እንደምታዩት እንትን አላለም። አሁን ዲስካውንት ውስጥ ነው ያለው ኦን መንዝሊ ታይም ፍሬም ማለት ነው። ዊክሊ ላይ ግን ስትመጡ ሌላ ትሬዲንግ ሬንጅ ስለምትጠቀሙ ፕሪሚየም ላይ ነው ያለው። አይ ሆፕ ዩ ጌት ኢት እና ላይክ ከተመለሰ አይ ዊል ኮንሲደር ሴሊንግ EuroGBP ማለት ነው። ቅድም እንደነገርኳችሁ ስታይል ሶ ይሄ ነው ያለው ነገር። ሌላ ምንም በቃ ኢንተረስቲንግ የሆነ ነገር የለም ለኔ ማርኬቱ ውስጥ በቃ ሁሉንም ነገር አየሁት ምንም ኢንተረስቲንግ ነገር የለም። ዩኤስዲ ካርድን ግን ልጨርስላችሁ። ዩኤስዲ ካርድ የተወሰነ ፑልባክ ይኖራል፣ ምንም ጥያቄ የለውም። አሁን በጣም የሚያስቸግር ቦታ ላይ ነው ያለው ዩኤስዲ ካርድ ቱ ሴይ ዘ ሊስት ማለት ነው። እዚህ ጋር የተወሰነ ሪያክሽን ይኖራል። ኦፍ ኮርስ ዜር ዊል ቢ ሪያክሽን ብዬ ነው የማስበው። ዜር ዊል ዴፊኒትሊ ቢ ሪያክሽን ሂር ትንሽም ብትሆን ሪያክሽን ይኖራል። ግን ሪያክሽኑ እዚህ ጋር መጥቶ ወደዚህ ነው የሚመለሰው ወይስ ደግሞ እዚህ ጋር ከመጣ በኋላ ተመልሶ የነበረውን ትሬንድ ነው የሚሄደው የሚለው ነገር ለኔ ክሊር አይደለም ባይ ዘ ወይ ማለት ነው። በጣም በቃ እንትን ሆኜ ኤክሳይትድ ሆኜ የምጠብቀው ነገር ነው ማለት ኦልሞስት እንግዲህ እዩት ላሳያችሁ። ወደ ቱ መንዝ ብንመጣ እንግዲህ ኦል ታይም ሃይ ሊደርስ ትንሽ ነው የቀረው ዩኤስዲ ካርድ ማለት ነው። እና ይሄኛውን ኦል ታይም ሃይ ወደዚህ ተመልሶ መጥቶ ይሄዳል ወይስ ብሬክ አድርጎ ትንሽ ፑልባክ ይኖራል የሚለው ነገር ለኔ እንቆቅልሽ ነው በዚህ ሰዓት። ግን በጣም ትልቅ ታይም ፍሬም ላይ ስለሆነ ያለ ነው አይ ዶንት ቲንክ ዊ ኒድ ቱ ኖው ዛት ማለት ነው። ይሄኛውን ባይ ዘ ዌይ ትሬዲንግ ሬንጁን ካየ ነው ሌትስ ሲ እዚሁ ነው ባይ ዘ ዌይ እናንተ ጋር ማለት የሆነ ፕሪፔሩኝ ምናምን እንትን ያልኩት ነገር ራፍሊ አይቼዋለሁ። ማርኬቱን ግን ሪል ታይም እንዴት አናላይዝ እንደማድረግ በዚሁ አጋጣሚ እያያችሁ ነው። ቬሪ ሲምፕል ምንም ኮምፕሊኬትድ ነገር አልጠቀምም። ሶ ይሄኛው ያ 78% ሪትሬስመንት ነው፣ ግን እነዚህ ኢኒኳላዎች ቴክ አውት አድርገዋል ትንሽ። ስለዚህ ገንዘብ አለው። አሁን ምን መሰላችሁ ይሄ ማርኬት አሁን ገንዘብ ሰብስቧል በጣም። ምክንያቱም እዚህ ጋር በጣም ኦልድ በጣም ሎንግ ተርም የሆኑ የቆዩ ስቶፕ ሎዞችን ነው ኦልሞስት አስቡት ከ2016 ጀምሮ አሁን 2025 ላይ ከ9 ዓመት በፊት ጀምሮ ፖዚሽን ትሬድ የያዘ ሰው ካለ ቢውልድ እያደረጉ ያሉ ካሉ ኢንስቲትዩሽኖች በጣም ብዙ ነገር ነው ይዞ የመጣው ማለት ነው። ብዙ ገንዘብ አለው። ማርኬቱ ወደ ታች የሚወርድበት ምክንያት አለው፣ ሊሄድ ይችላል። ግን አትሊስት ትንሽ ፑልባክ ግን ይኖራል ብዬ ነው የማስበው እኔ። ፑልባክ ይኖራል። እንዴት ነው ምንድን ነው ማድረግ የምንችለው ነው አሁን ማድረግ የምንችለው ነገር ላይ ፎከስ እናድርግ። አሁን ማድረግ የምንችለው ነገር we are expecting a reaction from this market። ስለዚህ where is our trading range? our trading range አሁን እዚህ ጋር ነው ያለው። ኦኬ እዚህ ጋር ነው ያለው።
ዊክሊ ታይም ፍሬም ላይ ማለት ነው። ስለዚህ ትንሽዬ ወደ ታች ወደ 78% ምናምን ሊመጣ ይችላል። መንዝሊ ላይ ከሄድን ደግሞ ያለን ትሬዲንግ ሬንጅ የትኛው ነው? ይሄኛው ነው። ይሄኛው በቃ 61% ሪትሬስመንት ላይ ትንሽዬ ሪያክሽን ይኖራል። አትሊስት እስከ የት ድረስ ካላችሁኝ ምናልባት ለምሳሌ እዚህ ድረስ ከመጣ ማርኬቱ አትሊስት ቱ ዘ 50% ኦፍ ዘ ሬንጅ ይመጣል። አትሊስት ማለት ነው። ስለዚህ የተወሰነ ሙቭ ይኖረናል። ከዚህ ሪያክሽን መጠበቅ እንችላለን። ይሄ ነው ያለው ነገር። ሌላ ምንም ኢንተረስቲንግ የሆነ ማርኬት የለኝም አሁን እያየሁት ያለሁት ማለት ነው። እና ለዛም ነው ትንሽ ጠፋ ያልኩት። ጄፒዋይ ፔሮችም ለማየት ሞክሬ ነበረ። ምንም ኢንተረስቲንግ ነገር የለም። ካድ፣ ሲኤችኤፍ ሁሉም ፔሮች አይቻለሁኝ። ምንም ኢንተረስቲንግ ነገር የለም። የተወሰነ ፑልባክ የሚኖር ይመስለኛል። አብዛኛው ማርኬት ኦቨር ኤክስቴንድድ ነው። ዩሮኤስዲ የሆነ ልጅ ጠይቆ ነበረ። ዩሮኤስዲ እንደዚህ ነው የማስበው። ምንም እንትን የለውም። ይሄ መጀመሪያ ነበረ እንትን ያደረግነው ዩሮኤስዲ መጀመሪያ ቪዲዮ ላይ ዊ ዌር ሮንግ ምንም ፑልባክ ሳያደርግ ነው የመጣው። ግን ስቲል አይዲያችን ከዚህም ባይመለስ ትንሽ ፑልባክን ባይሰጠን ብያችሁ የነበረው ነገር እዚህ ጋር ይመጣሉ። ፑልባክ አልሰጠንም እንጂ ዳይሬክሽኑን ስቲል እዚህ ጋር ነኝ አሁንም ማለት ነው። እዚህ ጋር ይመጣል ባይ ነኝ። ከዛ በኋላ ይወርዳል ባይ ነኝ። ስለዚህ ፕሮባብሊ ዩሮኤስዲም ሜቢ ፑልባክ ሊያደርግ ይችላል አሁን ለተወሰነ ጊዜ። ግን ስቲል በያዜ ግን ቡልሽ ነው። ቢያንስ እዚህ ድረስ ይመጣል ባይ ነኝ እኔ እንደዛ ነው የማስበው። አሁን እዚህ ጋር ባይ ልገባ አልችልም። በጣም ኦልሞስት ማርኬት ቶፕ ላይ ነው ያለነው። ኦልሞስት የሚመለስበት ብለን የምናስበው ቦታ ላይ ነው ያለነው እና እዚህ ጋር ትንሽ ትሬድ መግባት ባይ ትሬድ መግባት ትንሽ ይከብዳል። እንደዚህ ነው ያለው ነገር። አዲስ ነገሮች ካሉ ምናምን ቴሌግራም ላይ አፕዴት አደርጋችኋለሁኝ። ይመቻችሁ። ቻው